ከመሰወራቸው በፊት እግራቸው በቆመባት ምድር ላይ የሚገኘውን የአፈር እምነት የተቀባውን ሰው ሁሉ ከየትኛውም አይነት በሽታ የሚፈውሱ ስምህን የጠራውን መታሰቢያህን ያደረገውን ዜና ገድልህን የሰማውን እስከ 15 ትውልድ ድረስ እምርልሃለሁ ብሎ ጌታችን ቃል የገባላቸው የአባታቸውን መንግስት ንቀው ከሀገራቸው ከሮም ወደ ግብጽ ሀገር ሄደው ገዳመ ዳውናስ በመግባት በአባ ጳኩሚስ እጅ የመነኮሱ እንደሳቸው የነገስታት ልጆች ለሆኑ ለስምንቱ ቅዱሳን ወዳጆቻቸው አብነት በመሆን ስምንቱን ቅዱሳን ወደ ምንኩስና ሕይወት ያመጡ ከስምንቱ ቅዱሳን ጋር ወደ ሀገራችን መጥተው ወንጌልን የሰበኩ መጻሕፍትን የተረጎሙ የምንኩስና ሕይወትን ያስፋፉ 60 ክንድ ርዝመት ባለው ዘንዶ እንደ ገመድ ተጠቅመው ወደ ደብረ ዳሞ ተራራ በመውጣት በቦታው ገዳም መስርተው በተጋድሎ ጸንተው የኖሩ 99 ዓመት ሲሆናቸው በጥቅምት 14 ቀን እንደ ነብዩ ቅዱስ ኤልያስ የተሰወሩ ለወደፊት በሚመጣው የሀገራችን የትንሣኤ ዘመን እሳቸው በሊቀ ጳጳስነት ወዳጃቸው ቅዱስ ያሬድ በመምህርነት ተገልጠው ለሀገራችን ብርሃን እንደሚሆኗት ትንቢት የሚነገርላቸው የምንኩስና ሕይወትን ወደ ሀገራችን ያመጡ እሳቸው ስለሆኑ አቡሆሙ ለመነኮሳት ኢትዮጵያውያን የኢትዮጵያውያን መነኮሳት አባት እየተባሉ የሚጠሩ በቀድሞ ስማቸው አባ ዘሚካኤልና በምንኩስና ስማቸው ገብረ አምላክ ተብለው ይጠሩ የነበሩ በኋላም ስምንቱ ቅዱሳን በዕድሜ ታናሽ በምግባር ታላቅ መሆናቸውን አይተው አረጋዊ ብለው ስም ያወጡላቸው ታላቁ ጻድቅ የመነኮሳት አባት አቡነ